السلام عليكم ورحمة الله وبركاته. ود تملكاتك እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልহামዱሊላህ። እናንተ እንዴት ናችሁ? ኢድ እንዴት ነበር? ከኔ ጋር ሁሉ ሰላም ነው አልহামዱሊላህ ረብል ዓለሚን። ود ተመልካቾቼ ዛሬ የምንሰራው ፈተቺኒ ይባላል። ወደ አሰራሩ እንግባና አብረን እንስራ። ተከታተሉኝ። እዚህ ጋር የተከተፈ ሽንኩርት አለኝ። ቪዲዮውን ለማሳጠር ብዬ አዘጋጅቻለሁ። ዘይት እንጨምራለን። የምትፈልጉትን ያክል ዘይት ትጨምራላችሁ። ሽንኩርታችንን እናቁላላለን። እዚህ ጋር እንደምታዩት የተከተፈ ታጥቦ የተዘጋጀ በረጃጅሙ የተከተፈ ዶሮ አለኝ። ድጃጅ ሰድር እዚህ ጋር የተዘጋጃለኝ። በሰላችንን እንደዚህ አድርገን እስከሚቀላልን እንጠብቀዋለን። መልኩ ቡኒ እስከሚሆን ድረስ እንደዚህ አድርገን እናበስለዋለን። ውድ ተመልካቾቼ ሽንኩርታችን ቡኒ ሆኗል። ነጭ ሽንኩርት እንጨምራለን። ከዛ የተከተፈ ታጥቦ የተዘጋጀ እንደነገርኳችሁ ዶሮ አለኝ ወይም ድጃጅ ሰድር አለኝ። እንዳርገን በደንብ እናዋህደዋለን። ውድ ተመልካቾቼ እዚህ ጋር ፍጥር ጨምሬበታለሁ። ፍጥር ማለት ይሄ ፍጥር መሽሩም ይሉታል። ይሄ ነው እቃው። ይሄ ነው በተለያየ አይነት እቃም ይመጣል እና እሱን ጨምሬበታለሁ ከዶሮ ጋር አብሬ ማለት ነው። ቪዲዮውን ላለማስረዘም ነው። እና እንደዚህ አድርገን ይሄንን በደንብ እስከሚበስል ድረስ እናቁላለዋለን። ተመልካቾቼ ይሄ ድጃጃችን በዚህ መልኩ በስሏል። እዚህ ጋር ማጅን ከአባት እንጨምራለን። ቁንዶ በርበሬ እና ቅመም የተደባለቀ ክሬም ነው። ቅመም ይቀርታ የተደባለቀ ቦራት ከብሳ ማለት ነው ጨምራላችሁ። በደንብ አድርገን ታደባለቅ ነው በኋላ በደንብ አድርገን ማቀላቀል ይጠበቅብናል። እዚህ ጋር ክሬም እንጨምራለን። ክሬም ጠበስ ይሄንን ማለት ነው። በመቀጠል አንድ ማንካ ጅብን ይሄንን ማለት ነው እናንተ ያገኛችሁ። ምክንያቱም ጅብን በየከረሩና ብዙ አይነት ስላለ በቤታችሁ ያለው እኔ ይሄን ያለ ለጊዜ ይሄን ይጨምር። አሁንም እስከሚበስልልን ድረስ እንጠብቃለን። እዚህ ጋር ፍልፍል ሮሚ ያለን በነጭና በቀዩ ባስፈሩ እናንተ ያላችሁ ቤት ውስጥ ያለው መጨመር ትችላላችሁ። አሁን ይሄንን ጨርሰናል። ፈተቺኒ ያልኳችሁ ደግሞ ይሄ ነው። ሁላችሁም ታውቁታላችሁ። ያው በተወሰነ መልኩ ነው የሚለየው ከፓስታ። ይሄንኛው ሰፋ ያለ ነው እንደምታዩት።
ፈተችኛችን በዚህ መልኩ በስሎ ጨርሰዋል። ያው እንደምታዩት ነው። ፓስታ ማድረግ ትችላላችሁ፣ በመኮረና ማድረግ ትችላላችሁ እናንተ በምትፈልጉት። እኔ ግን ማደርገው በዚህ ነው። ፈተችኝ ይሄን ይመስላል ሲበስል። ያው ክሬማችንም ጨርሷል እንደምታዩት። በጣም ነው የሚያምረው። በጣም ቀላልና ጣፋጭ ነው። ሰርታችሁ ሞክሩት።